የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ መመሪያዎች ላይ ከፍተኛ መመሪያ ማሻሻያዎችን አድርጓል። ይህን መመሪያ እንግዲህ ማሻሻያ ከጀርባ እንደምትመለከቱት ነው። በዚህ መመሪያ መሰረት የኢትዮጵያ ብሔራዊ ባንክ እስከዛሬ ካደረገው የውጭ ምንዛሪ ማሻሻያዎች ከፍተኛው እንደሆነ ለማወቅ ተችሏል። በዚህ ማሻሻያ ዳይሬክቲቭ መሰረት ብሔራዊ ባንክ መግለጫ ሰጥቷል። ይህንንም እንግዲህ ዳይሬክቲቭ አውጥቶ አሰራሩን በመከተል ማንኛውም የውጭ ምንዛሪ ጋር የተገናኘ ሰው በዚህ መመሪያ እንዲከተል የተለያዩ ነጥቦችን አስቀምጧል። በተለይ በሰጠው መግለጫ 19 ነጥቦች ላይ ማብራሪያ ለመስጠት የሞከረ ሲሆን በዋነኝነት እንግዲህ ለመከለስ ያህል መረጃዎችን ላቅርበላችሁ። ይህም ማሻሻያ ለማንኛውም ሰው ከፍተኛ ጥቅም የሚያመጣ ሲሆን በተለይ እስቲ ለላኪዎች ስንመለከት ላኪዎች ከዚህ በፊት ከውጭ የሚያስቀምጡትን እቃ የሸጡበትን ገንዘብ በተገደበ መልኩ በውጭ ምንዛሪ ይዘው ከዛ ወደ ብር የሚቀይሩበት አሰራር ሙሉ ለሙሉ ቀርቶ እስከፈለጉት መጨረሻ ጊዜ ድረስ የውጭ ምንዛሪያቸውን መቆጠብ ማስቀመጥ የሚችሉበት በህጋዊ ባንኮች እና የውጭ ምንዛሪ ቢሮዎች በመመንዘር ወይንም ደግሞ በውጭ ምንዛሪ አካውንት በመክፈት እስከ መጨረሻው ድረስ ማስቀመጥ የሚችሉበት እድል ተመቻችቷል ማለት ነው። በሌላ በኩል ደግሞ ኢትዮጵያውያን እንደውም ትውልድ ኢትዮጵያውያን የውጭ ምንዛሪ አካውንት ለመክፈት የሚያስፈልጋቸው $100 የመነሻ ተቀማጭ እሱም ተሽሯል። ካለምንም ተቀማጭ $100 ሌላም የፎሬክስ አካውንት መክፈት የሚችልበት ሁኔታ ብሔራዊ ባንክ ፈቅዷል ማለት ነው። በሌላ በኩል ስንመለከትም እያንዳንዱ የፎሬክስ አካውንት ያለው ሰውም ደግሞ ከዚህ በፊት የተገደበ አገልግሎት የሚያገኝበት ሁኔታ ነበረ። ነገር ግን አሁን ላይ ከህጋዊ ደንቦችን በመከተል ዓለም አቀፍ ካርዶችን ማግኘት የሚችልበት ሁኔታ እና ይህም ደግሞ ለተለያዩ የዲጂታል ክፍያ በተለይ ለሀገራችን ከፍተኛ ማነቆ ሆኖ የነበረው የዓለም አቀፍ ክፍያዎችን ከሀገር ውስጥ ካለን አካውንት ክፍያ የመፈጸም አሁን ተችሏል ማለት ነው በብሔራዊ ባንክ መመሪያ መሰረት። እንዲሁም ስንቀጥል በሀገር ውስጥም የሚገባ ዶላር ከውጭ ከዚህ በፊት በተለያየ የጉምሩክና የቀረጥ እንዲሁም እስከ $10,000 ዲክላሬሽንም ማቅረብ የሚገባ ስለነበረ ይታወሳል። ይሄም ሙሉ ለሙሉ ተሽሯል። ካለምንም ጉምሩክ ስራ ያስፈለገውን ያህል ዶላር ወደ ሀገር ውስጥ በማስገባት አንድ ሰው ያንንም ዶላር በብር በሚፈልገው ባንክ ወይንም የውጭ ምንዛሪ ቢሮዎች በመመንዘር እንዲሁም እንደ ላኪዎች የፎሬክስ አካውንት በመክፈት መጠቀም የሚችልበትም ሁኔታ ተመቻችቷል ማለት ነው። በጣም ለባንኮችም በጣም በተለይ ለሀገራችን አዲስ የሆነውን የፎርዋርድ ባንክ አሰራርን ከብሔራዊ ባንክ ፍቃድ ውጪ እንዲጀምሩ ያስቻለበት ሁኔታ ነው አሁን የኢትዮጵያ ብሔራዊ ባንክ እየፈቀደው። እኚህ 19 ነጥቦች ሁሉንም አጋር የውጭ ምንዛሪ ላይ የሚሳተፉ ሰዎችን ተጠቃሚ የሚያደርግ ነው። በተለይ ለህብረተሰቡ ቀጥተኛ ትርጉም ያላቸውን እያቀረብን ሲሆን ለባንኮችም እንኳን በምንገልጽበት ሁኔታ ከዚህ በፊት የካፒታላቸውን 10% ብቻ የውጭ ምንዛሪ እንዲይዙ የሚፈቀድላቸው ባንኮች በአሁኑ ሰዓት እስከ 25% ድረስ እንዲይዙ ብሔራዊ ባንክ ፈቅዷል። እንዲሁም ደግሞ የውጭ ምንዛሪን ፈቃድ በተለይ ለየት የሚያደርገው ይሄ ሁላ ነጥብ በእርግጥ የተነሳው ከአይኤምኤፍ የተሰጡ ምክር ሀሳቦችን ተከትሎ እናም ሀገራችን እያካሄደች ያለው የፋይናንስ ሪፎርም በመከተል እንደሆነ መገመት ይቻላል። በተለይ የውጭ ባንኮች ሀገራችን የመግባታቸውን ሁኔታ ተከትሎ እዚህ ዳይሬክቲቭ ማሻሻያው ላይ ራሱ አንዱ የተነሳው የባንክ ባለአክሲዮኖች የሚያገኙትን የዲቪደንድ ክፍያ በውጭ ምንዛሪ ካለ ገደብ ወደ ሀገራቸው የሚልኩበት እድል ተመቻችቷል ማለት ነው። ይሄም በቀጥታ ምን ማለት ነው? የውጭ ባንኮች ሀገራችን ሲገቡ የሚያገኙትን የውጭ ምንዛሪ ዲቪደንድ ትርፍ ክፍፍል ማለት ነው። ከዚህ በፊት ባለው አሰራር ወደ ሀገራቸው መላክ አይችሉም ነበር። አሁን ግን ካለ ገደብ መላክ የሚችሉበት ሁኔታ ተፈጥሯል ማለት ነው። እንዲሁም ሌላው ደግሞ ለአጠቃላይ ማህበረሰቡ የሚጠቅም አንድ መረጃ ማንኛውም የውጭ ምንዛሪ አካውንት ያለው ግለሰብ ለራሱ ለትዳር አጋሩ ወይም ለልጆቹ ለትምህርት ለሕክምና የሚሆን ክፍያ መፈጸም ይችላል በቀጥታ የምንም አይነት ፍቃድ ሳይጠይቅ ማለት ነው። እንዲሁም ደግሞ በተለይ ሌላ የቀረበው ከውጪ መተማመኛ የመጣላቸውን የሕክምና ወይም የትምህርት ማስረጃ ሰነዶችን በመያዝ እስከ $20,000 ድረስ ማንኛውም ግለሰብ ሌላ ቪዛ ወይንም ፓስፖርት ኦር ትራቭል ዶክመንት ሳያቀርብ $20,000 ድረስ መጠቀም የሚችልበትን መመሪያ መጥቷል ማለት ነው። እንዲሁም በቃ ባጭሩ ነው እንግዲህ የነገርኳችሁ 19
ነጥቦች ናቸው። እነዚህንም ነጥቦች በብሔራዊ ባንክ የተለያዩ ቻናሎች ሶሻል ሚዲያ ላይ ለቆታል። እዛ መከታተል ትችላላችሁ። ነገር ግን እስቲ ይሄ መመሪያ ብሔራዊ ባንክ እንዴት አመጣውስ? ምንስ ነው ጥቅሙ ብለን በአጭሩ ለማየት ብንችል መሀል ላይ እንደነገርኳችሁ ምናልባት እንግዲህ የምናካሄደው የፎሪን ይቅርታውን ድጋሚ የፋይናንስ ሪፎርም ተከትሎ በተለይ በአይኤምኤፍ የሚደረጉ ምክር ሀሳቦችን በመንተራስ ብሔራዊ ባንክ ዓለም አቀፍ ገበያንም ለመቀላቀል የውጭ ባንኮች እና የተለያዩ ፋይናንስ ተቋማት ወደ ሀገራችን ለመሳብ የሚያደርገውን ጥረት የሚያግዝ እንደሆነ ይገመታል ይሄ መመሪያ። ለዛም ተብሎ እንደወጣ ነው መገመት የሚቻለው። እናስ ይሄ ነገር ተግባራዊነቱ በምን ይወሰናል ካለን በሀገራችን የፖሊሲ አፈጻጸም፣ በባንኮች አቅም፣ በኢኮኖሚው አቅም እና በሌሎች አይነት ሁኔታዎች የሚመሰረት ቢሆንም ሁሉም ነገር ስኬታማ ሆኖ የሚቀጥል ከሆነ ለሀገራችን መልካም ነገሮችን ይዞ ይመጣል። በተለይ በዋነኝነት የኤክስፖርት መበረታታት ነው። በአሁኑ ሰዓት ገንዘብን ለማግኘት የውጭ ምንዛሪ ለማግኘት ወደ ውጭ ቃል መላክ እጅግ በጣም አጓጊ የሆነበት ወቅት ነው። ምክንያቱም የሚያስፈልገንን የውጭ ዶላር የምናገኘውን የውጭ ዶላር እንደፈለገን ማስቀረት የምንችልበት ሁኔታ ስላለ ይሄ በጣም የሚያበረታታ የኤክስፖርት ስራን እንድንሰራ አበረታች ነው ማለት ነው የፖሊሲ። በሌላ በኩል ደግሞ ስናይ ከውጪ የሚደረግ የፎሬን ኢንቨስትመንትን ኮንፊደንስ በጣም ያሳድጋል። ማለት የፎሬን ኢንቨስተርስ በሀገር ውስጥ ያለውን የውጭ ምንዛሬ አቅርቦት እንዲሁም የማስገባትና የማስወጣት ሌሎች እንቅስቃሴዎች ገደቦችን በመመስረት ነው አንዳንድ ሌሎችን መለኪያዎች ቢያዩ ውሳኔ ሊወስኑ የሚችሉት እና ይህም እንግዲህ ነፃ የመሆኑ ጉዳይ የፎሬን ዳይሬክት ኢንቨስትመንትን በጣም የሚያሳድግና የፎሬን ኢንቨስተሮችን ኮንፊደንስ የሚያሳድግ ሁኔታ ይፈጠራል። ይህም በአጠቃላይ ማኑፋክቸሪንግ እና የሰርቪስ አገልግሎቶችን እንዲስፋፉ የሚያደርግበት ሁኔታ ይኖራል። እናም ደግሞ ሌላው ጥቅሙ በተለይ ቀደም ብዬ እንደነገርኳችሁ ከሀገር ውጭ የሆኑ የተለያዩ የዲጂታል ክፍያዎችን የመክፈል የሚያስችልበት ሁኔታ ተመቻችቷል። በቀላሉ የተለያዩ የሚያስፈልገውን እቃ ከአማዞንም ከኢቤይም ከአሊኤክስፕረስም መክፈልና መግዛት የምንችልበት እድል ተፈጥሯል። በቀጥታ መክፈል እንችላለን ተብሎ ተፈቅዷል በብሔራዊ ባንክ ማለት። ይሄም እንግዲህ ለሀገራችን የተለያየ ኢንተርፕረነሮች እና የተለያየ ስራ ላይ የተሰማሩ ተቋማት ከፍተኛ ጥቅም የሚሰጥ ሁኔታ ሆኖ ይቀጥላል። በሌላ በኩል በወሳኝነት አንድ ትልቅ ጥቅም ይዞ ይመጣል። ይሄም እንግዲህ በሀገራችን ያለው የውጭ ምንዛሬ አቅርቦት ላይ ከፍተኛ ለውጥ ይፈጥራል ተብሎ ይጠበቃል። እንደምታውቁት ነው በጣም የተገደበ የውጭ ምንዛሬ አቅርቦት ነው ያለው በሀገራችን እንግዲህ ያለው የፎሬን አቅርቦት በአንዳንድ ሪፖርቶች እንዳሉት እስከ 2 ወር የኢምፖርት መጠን ድረስ ነው በብሔራዊ ባንክ የውጭ ምንዛሬ አቅርቦት እንዳለ የሚገመተው። አሁን ግን ይህንን አሻሽሎ የበለጠ የውጭ ምንዛሬ አቅርቦት በገበያው ላይ እንዲኖር የሚያስችልበት ሁኔታ ይኖራል ተብሎ ይገመታል እና እነኚህና ሌሎች ጥቅሞች እንግዲህ ይዞልን ይመጣል ሁኔታዎች በመልካም ሁኔታ ከቀጠሉ ለማለት ያህል ነው። ይሄንን መረጃ ነው እንግዲህ ዛሬ ይዤላችሁ የመጣሁት። እስቲ በእናንተ በኩልስ ምን ሀሳብ አለ? እኚህ ነጥቦች ለእናንተ ምን ጥቅም ይዞላችሁ ይመጣል የሚለውን ነገር በኮሜንት ላይ አሳውቁኝ። ለማንኛውም ለዛሬ ይሄ ነው። ሰላም።